ሞገስን ፖሊሶች እያሰሱት ነው። ያ ማይረባ እንደፎከረው ቪዲዮውን ለፖሊሶች ሰጥቷል። ያ ሼባ ደህና አድርጎ ሳይገባልሽ አይቀርም መሰለኝ። ምን ይገባልኛል? እኔ ራሴ በደንብ አድርጌ ደህና አድርጌ ገባውለት እንጂ። በቃ ልብስህን አውልቅ። ዋው! አሁን ገና በምንግባባ ቋንቋ ማውራት ጀመርሽ። ማጀራት መቼዎች ናሽ? ስልኬና ይውስጥ የነበረውን ገንዘብ በሙሉ ወሰዱብኝ። በቃ ግደለኝ። እኔ እኮ ከዚህ በኋላ እየኖርኩ አይደለም። ይሄ የምኖረው ህይወት እኮ ኑሮ አይደለም። ግን ከተማ ውስጥ አድም ባሉ ክለቦች እሱ ነው። በቃ ከዚህ በላይ ለማወቅ ከሞከርሽ አንገትሽን ሊያስቆርጥሽ ይችላል። ሎላ ግን አንድ እህት አለችው ስትል ሰምቻት ነበር መሳት። የምርህን ነው? በስተመጨረሻ ሞገስ እንግዲህ ተፈላጊ እንደሆነ በፖሊስ እየተፈለገ እንደሆነ አይቶታል ማለት ነው። እንግዲህ ሞገስ የቻለውን ሁሉ እያደረገ ነው። በጣም ነው የሚያሳዝነው። ምክንያቱም ሁሉም ነገር እየተዳደረበት ነው። በዚህ ጋር ለስራ ቢወጣ እንደገና በሽፍቶች እየተዘረፈ እንደገና ደግሞ ከስራው አሰሪው እያባረረው ነው ያለው። አሁን ደግሞ እንግዲህ ሌላ ስራ ሊቀይር ብሎ ሽፉና መስጠት ነገር ግን እንደሚታወቀው አሁን ላይ ዝና የያዘው መረጃ ወይም ደግሞ ቪዲዮ ለፖሊስ መስጠቱን አላወቀም እስካሁን ድረስ። ስለዚህ ያንን ለፖሊስ እንደሰጠ አሁን የሚያወቀው ይሄን ፎቶ ሲያይ ነው ሞገስ ማለት ነው። ስለዚህ ሞገስ ይህንን ቪዲዮ ወይም ደግሞ ይሄን ፎቶ ተፈላጊ እንደሆነ ካየ በኋላ እንግዲህ ራሱን ይሰውራል ብዬ ነው የማስበው። ያው አሁን ላይ ሉላ ሞገስ ቁጭ ብሎ ወይም ደግሞ ሞገስ አርፎ እሷ እየሰራች እንድትመጣ ፈልጋ ነበር። ምክንያቱም እሷም እዛ ቤት ውስጥ መቀመጥ እንደሰለቻት እና ወጣ ብላ ሰርታ መመለስ እንደምትፈልግ ነው የነገረችው። ስለዚህ አሁን ላይ ሞገስ ሳይወድ በግዱ ሉላን ሄዳ ሰርታ እንድትመጣ ሊያደርግ ይችላል ብዬ ነው ማስበው። ምክንያቱም እሱ ከዚህ በኋላ ከወጣ ተፈላጊ እንደሆነ ስለሚያውቅ ይሄንን ነገር ወደ ቤት እዛው የሚደብቅ ይመስለኛል ያለው። እንደሚታወቀው ጠበቃው አሁን ላይ እንግዲህ በዝና መያዙ እንደታወቀ ነው። ነገር ግን አሁን ላይ እንግዲህ ዝናው ጠበቃውን ለልጁ ወይም ደግሞ ለተቀጣሪው እንዲጨርሰው ቢነግረውም ነገር ግን ጠበቃው በያዘው ጩቤ ነው እንግዲህ የዝናን ጠባቂ ወቅቶ ያመለጠው ማለት ነው። አሁን ላይ ጠበቃው ሁልጊዜ ለዝና የሚለው ነገር ምንድነው? ለቤተሰቦቹ ለሚበላ ለሚጣ ገንዘብ የፈለገው እሱ ዝና እንዳለው ሊጠፋ ይችላል። ነገር ግን ቤተሰቦቹ ወይም ደግሞ ልጆቹ እንዲራቡ ስለማይፈልግ ይሄንን ነገር ተመልሶ ነው ዝናን እየጠየቁ። ነገር ግን ዝና ጠበቃውን ጥፋ ይለውና የራሱን ስራና የራሱን ነገር ሞቷል ብሎ ለመስራት ለማስፈጸም ሞገስን በፖሊስ ቁጥጥር ለመያዝ ነው በሱ እየተጠቀምበት ያለው። ነገር ግን ለቤተሰቦቹ አንድም አይነት ነገር እንጃ ወይም ደግሞ ለዛም ነው ጠበቃው ተመልሶ መጥቶ ዝናን እየጠየቁ። ነገር ግን ዝና ጠበቃው ላይ ከማሾፍ ይልቅና እንደገና ደግሞ እሱ ላይ ሙድ ከመያዝ ባለፈ ምንም ሊረዳው አልቻለም። ጭራሽ አንተ ችግር ሆንክብኝ ተጨማሪ ችግር እያለው ነው የሚገኘው። ስለዚህ አሁን ላይ ዝናው ጠበቃውን እንዲሞት አዞ ነበር። ነገር ግን ጠበቃው ራሱን ለማስመለጥ ሞክሯል ማለት ነው። ስለዚህ ካመለጠ ደግሞ ከመድል ጋር የመገናኘት ቻይ ደግሞ መድበል ጠበቃውን ቢያገኘውና ሞገስን ደግሞ ሳያስበው ጠበቃውን ቢያገኘው እንዳልሞተ ያውቃል። ያኔም ደግሞ ተፈላጊነት እንደሆነ በዛው ማረጋገጥ ይችላል። አሁን ላይ መድበል ጠበቃውን እንደምንም ብሎ ቢያገኘው ከዛ በኋላ ሞገስ ነፃ እንዲወጣ ወይም ደግሞ ጠበቃው በህይወት ስላለ አሁን ላይ የላከው ቪዲዮ የውሸት ቪዲዮ መሆኑን ይተዋል። ስለዚህ ይህን ቢያደርጉ አማራጭ ይሻላል ብዬ ነው የማስበው። እስኪ እናንተስ በዚህ ጉዳይ ሁላችሁም የተሰማችሁን ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳረሱ። እንግዲህ ምሳሌ ክፍል 142 ሶሎ እንዲለቀቅ ሁላችሁም ኮሜንት ላይ ክፍል 142 ሶሎ ይለቀቅልን በማለት ይህንን ቪዲዮ ላይክ በማድረግ ይጀምሩ። እንግዲህ ማለት የሰራችው ስራ እንዲሆን ያቀደችው እቅድ እየተሳካላት ነው። አሁን ላይ የባለሀብቱን ቪዲዮ ቀሪያንን ቪዲዮ ይዛ በማስፈራራት 500,000 ብር ከዛ ባለሀብት ልትቀበል ጫፍ ደርሳለች ማለት ነው። አሁን ላይ እንግዲህ ያላብት እንግዲህ ደንግጧል። ምክንያቱም ያንን ቪዲዮ እንደቀረጻችሁ ስላላወቀ ማለት ነው። ይህንን ነገር ሲሰማ ደንግቷል። ነገር ግን አሁን ላይ መሐሌት እየፈራች አይደለም። ሰውየው ደግሞ እጁ ረጅም ነው። ባለሀብት ስለሆነ በአንድ ጊዜ መሃል
የሆነ ነገር ማድረግ ይችላል። ነገር ግን መሃሌት በምንድነው የምታስፈራራው? እሷን እንኳን የሆነ ነገር ሊያደርግ ቢሞክር ሌላ ሰው ጋር ኮፒው ቪዲዮ እንዳለ ነው የነገረችው ማለት ነው። በቴሌግራም የላከችለት ቪዲዮ ሌላ ሰው ጋርም እንደሚገኝ ነው። ስለዚህ ምንም ነገር እሷ ላይ ግድያ ሙከራ ወይም ደግሞ ምንም ነገር እንዳይሞክር ነው ያደረገችው። ስለዚህ በባሌም በቡሌም ብላ ያን ብር ተበልተል ነው እንግዲህ ሄዱ ወይም ደግሞ እዛ ቤት ያጠለለቻት ወይም ደግሞ የተቀበለቻት እዛ ቤት የወሰደቻት በመሃሌት ስራ ኮርታለችም ደንግጣለችም። መሃሌት እንደዚህ ትሆናለች ቢላ ስላልጠበቀች ማለት ነው፣ ስላላወቀቻት። ምክንያቱም በዚህች አጭር ጊዜ ውስጥ 500,000 ብር ከባለ ሀብቱ መውሰድ ማለት አስቡት። ሌላም እንደዚህ አንዳንድ ብዳምር ደግሞ በጣም ብዙ ብር ታገኛለች ነው ዞሮ ነገር ግን አሁን ላይ በዚህ ጀመረች እንጂ የካሌብን ማንነት ወይም ደግሞ ካሌብ የሚባለው ማን እንደሆነ ለማወቅ ጓጉታለች። ምክንያቱም ከዝና እንደሰማችሁ ከሆነ መሃሌት ካሌብ በጣም አዲስ አበባ ውስጥ ብዙ ክለቦች እንዳሉት ሰምታለች። ስለዚህ ያን ነገር ደግሞ ለማረጋገጥ ዱን እየጠየቀቻት ነው። ኤዱ ከዚህ በኋላ አሁን ላይ መሃሌት ብር እንዳላት ካወቀች በኋላ አንቺ ብቻ ክፈይ እንጂ አሳይሻለሁ ብላታለች። ስለዚህ አሁን ላይ መሃሌት ያንን ብር ይዛ እንግዲህ የካሌብ ክለቦች ጋር እየዞሩ ልታይ ነው ማለት ነው። ስለዚህ ከዝና ጋርም በዚህ በኩል ሊገናኙ ይችላል። አሁን ላይ የካሌብ ቦታዎች ጋር ስትሄድ ዝናም ለመዝናናት እዚያ ቦታ ላይ ሲሄድ ከመሃሌት ጋር እንዳይገናኙ ብዬ ነው የምፈራው። አሁን እንደሚታወቀው መሃሌትን ይቅር እንዳላትና ከዚህ በኋላ አብረን መስራት እንችላለን በኩል ብሏታል። ነገር ግን ኤፍራታ ለመሃሌት ስላልነገረቻት መሃሌትም ከዚህ በኋላ ተመልሳ ዝናን አምና ከሱ ጋር ትሰራለች ብዬ አላስብም። ምክንያቱም ዝና ከተጠቀመባት በኋላ ላሽ እንደሚላትና መቼም ቢሆን ሐሳቧንና ህልሟን ወይም ደግሞ የምትፈልገውን ነገር እንደማያሳካላት ወሬ ብቻ እንደሆነ አውቃለች። ስለዚህ መሃሌት ተመልሳ ከዝና ጋር በእኔ በኩል የምትሰራ አይመስለኝም ማለት ነው። ስለዚህ የካሌብን ማንነት ወይም ደግሞ ማን እንደሆነ የሆነ ለማወቅ ጓጉታለች። እንግዲህ ከኤዶ ጋር እየዞሩ የካሌብን ቤቶች ካወቀሽ በኋላ ካሌብ የሚሰራው የተለያዩ ወንጀሎችን በዛ በኩል ወይም ደግሞ በምትዞር ሰዓት ልታጣራ ትችላለች ብዬ ነው ማስበው። ይህንን ነገር ካጣራሽ በኋላ ዝናን ወይም ደግሞ ቪዲዮ ቀርጻ እያስፈራራሽ ከነዝናም ወደፊት ገንዘብ መቀበሉ አይቀርም። በዚያ ሄዳለች ከሆነ በሌላ በኩል እንደሚታወቀው ብሩኬ እና ቅድስት አንድ ላይ ራት እንደበሉ እና ፈታ እንዳሉ ይታወቃል። መድብል ደግሞ በዚህ ጋር ዝና ደውሎ ለመድብል ቪዲዮውን እንደለቀቅ እንደ ፖሊስ እንደሰጠበትና ሞገስ እንደተፈለገ ወይም ደግሞ አሁን ላይ እየተፈለገ እንደሆነ ፖሊስ ነው የነገረው። መድብል ላይ ግራ ገብቶታል። ምክንያቱም ትህትናን መድብል እንዳስፈታ ስላወቀ አሁን ላይ እሱ ምኞቸው እና እሱ አጠገባቸው በመድብል ጋር አጠገባቸው ባሉ ሰዎች ናቸው እየተከታተለ ይህንን ሥራ እየሠራ ያለው ማለት ነው። ስለዚህ አሁን ላይ መድብል እንደ ሐሳብ ከቡር ጋር እያሰቡ እና እያቀዱ ያለ ምንድን ነው? እንግዲህ ከዚህ በፊት ዝና አንድ እህት አለችኝ ብሎ ሲያወራ ስለሰሙ አሁን ላይ እህትየው ወይም ደግሞ የዝና እህት ማነች የሚለውን ነገር ነው እያሳቢ ያሉት። ምክንያቱም የዝናን እህት ይዘው በእህቱ እያስፈራሩት ዝና የያዙበትን ወይም ደግሞ ዝና የያዘባቸውን ነገር በሙሉ በእህቱ እያስፈራሩ እኩል ሊያስለቅቅ ይችላሉ ብዬ ነው የማስበው። ለዛም ነው አሁን ላይ መድብል ምን ማድረግ አልቻለም፣ መርዳት አልቻለም። ገንዘብ የቻለውም ሁሉ አድርጎለት አሁን ላይ ባዶ ነው ያለው መድብል። እንደገና ደግሞ ሞገስንም ሉላንም ማግኘት አልቻለም። በዳጣ እንኳን ስልክ ተደውሎ ሁለቱንም ማግኘት አልቻሉም። አሁን ላይ ደግሞ ሞገስ እና ሉላ ያሉበት ሁኔታ ከበቂ በላይ በጣም የሚያሳዝን ሁኔታ ውስጥ ነው የገቡት። ምክንያቱም ሞገስ የቻለውን በሙሉ ለመስራት ይወጣል፣ ነገር ግን ያው ተሳክቶላል። ደግሞ የሥራ ላይ በጣም ብዙ የሚያደናቅፍ ነገሮች እየመጡበት ከዛም ሥራ ከዛም ጭቃ ማብኳት ሲሚንቶ ማብኳት ውስጥ ያንንም ሥራ እንደ ሥራ አባሮ። ስለዚህ አሁን ላይ ደግሞ ሉላ በሞገስ ፋንታ እሷም ሰርታ መምጣት እንዳለባት ነው ለሞገስ በተደጋጋሚ ጊዜ እየነገረችው የምትገኘው። ምክንያቱም ብዙ ጊዜ ሞገስ ለመስራት ሥርዓት ይሞክራል፣ ነገር ግን እየተሳካለት አይደለም። እንደገና ደግሞ በላይ እሱን ነው የሚፈልገው። አሁን ከዚህ በኋላ ሌላ ዕድል የሚሰጣት ነው የሚመስለኝም። ምክንያቱም እሱ ሞክሯል፣ የቻለውም ሞክሯል፣ ነገር ግን ተፈላጊ እንደሆነ በነገራችን ላይ ተፈላጊ እንደሆነ እስከ ዛሬ ድረስ አላወቀም። አሁን ነው ያየው። ስለዚህ አሁን ላይ ተፈላጊ እንደሆነ እውነት ካየ በኋላ ለሉላ ዕድል ይሰጣትና እሷ ደግሞ ሙዚቃ አሁን ትሰራለች ወይም ደግሞ ታጓለች ብዬ ነው የማስበው። በሶ በኩል ደግሞ አሁን ላይ ሞገስ እስከ ዛሬም ድረስ እንዳበላት እንዳጠጣት እሷም ደግሞ ወጣ ብላ ሰርታ ሞገስን ታግዘዋለች ብዬ ነው የማስበው።
እስኪ እናንተስ በዛሬው በምሳሌ ክፍል ያላችሁን ሐሳብ አስተያየታችሁን መተቀምጡልኝ። እንግዲህ ጠበቃው ያለውን የሌለውን አቅሙን ተጠቅሞ ራሱን ከሞት አትርፏል። ነገር ግን ዝና እንግዲህ እየሞተ ነው የሚመስለው። በዝናና ተቀጣሪ ነው እንግዲህ እንዲገደል የፈለገው ነበረው ራሱ ዝና። ጠበቃው የያዘውን ሽጉጥ ይዞ ራሱን ከሞት አትርፎ የሆንም ጎድቶት አምጧል ማለት ነው። ስለዚህ አሁን ላይ ነው የማይፈልገው ከሆነ ዝና ጭራ ከሆነበት ዝና ከባድ ሰው የሚሆንበት ከሆነ ነብልን ወይም ደግሞ ሞገስን አፈላልጎ ማግኘትና ከነሱ ጋር አንድ ላይ ሆኖ መስራት አለበት ብዬ ነው ማስበው። ነገር ግን አሁን ላይ ቤተሰቦቹን ይሄኛው ጠበቃው የማያሸሽ ከሆነና ዞር የማያደርጋቸው ከሆነ ዝና በቤተሰቦቹ መጥቶ ሊያስጨንቀውና ሊያስፈራራው ይችላል። ቤተሰቦቹን ዞሮ ስለሚችል ፈጽሞ ቤተሰቦቹን ማስመለጥ አለበት ወይም ደግሞ ወደ ክፍለ አገር መላክ አለበት ብዬ ነው የማስበው። ስለዚህ ይሄንን ነገር ካደረገ ጠበቃው የራሱን ነገር ይጨርሳል ብዬ ነው ማስበው። እስቲ እናንተስ በይሄንን ጉዳይ ላይ ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁ እንዳረሱ። እንግዲህ በእኔ በኩል የዛሬው አስተያየት ይሄንን ይመስል ነበር። ምሳሌ ክፍል 142 ቶሎ እንዲለቅ ሁላችሁም ኮሜንት ላይ ክፍል 142 ቶሎ ይለቀቅልን በማለት ይሄንን ቪዲዮ ላይክ በማድረግ ጀምሮ። እንግዲህ የዛሬው አስተያየት ይህን ይመስል ነበር። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው ቻው።